ከዚህ ቀደም በትግሉ ውስጥ የነበሩና አገዛዙ አቀረበላቸው የገንዘብና የተለያዩ ጥቅማ ጥቅሞች ተታለው እጃቸውን የሰጡ ወጣቶች በአሰቃቂ ሁኔታ መገደላቸው ተሰምቷል። ከዚህ ቀደም በተለያዩ የፋኖ አደረጃጀት ውስጥ የነበሩና አሁን ላይ ትግሉን በመክዳት እጃቸውን ለጸረ አማራው አብይ አህመድ አገዛዝ ስርዓት የሰጡት ወጣቶቹም 90 ሺህ ብር እንደሚሰጣቸውና ከተማ ላይ ቤት መስሪያ ቦታ እንደሚሰፈርላቸው ቃል ተገብቶላቸው ነበር። ነገር ግን የተገባላቸው ቃል ሳይፈጸም እንዲረሸኑ ተደርገዋል የተባለው በዝርዝር የምታደምጡት ይሆናል። የአማራ ፋኖ ብሔራዊ ኃይል በጎጃም በተለያዩ ቀጠናዎች ላይ በዛሬው ዕለት በወሰደው እርምጃም በአገዛዙ ኃይሎች ላይ ከባድ ኪሳራን ማድረሱ ተሰምቷል። በተለይ በአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር ዛሬም እንደተለመደው ከባድ ጥቃት በመሰንዘር በርካታ የአገዛዙ ወታደሮችን ሙትና ቁስለኛ አድርጓል የተባለው በዝርዝር የምትሰሙት ይሆናል። ዘመቻ ቋራ ቃል ኪዳን በጎንደር ተቀጣጥሏል። የአማራ ፋኖ ብሔራዊ ኃይል በጎንደር በተለያዩ ቀጠናዎች ላይ ዘመቻ የቋራ ቃል ኪዳን በሚል ከባድ ተጋድሎ እያደረገ ይገኛል። በዚህም በደቡብ ጎንደር ዞን እንዲሁም በምዕራብ ጎንደር፣ በሰሜን ጎንደርና በማዕከላዊ ጎንደር ትላልቅ ድሎችን ተቀዳጅቷል። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ መረብ ቤተሰቦች እንደምናመሻችሁ። ከመረብ ሚዲያ እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። የተከበራችሁ መረብ ቤተሰቦች ከዚህ ቀደም ትሩ በሚል ከፍተነው የነበረው የዩቲዩብ ቻናል ተዘግቷል። የአገዛዙ ኃይሎች በሚያደርሱብን ተደጋጋሚ ሪፖርት ነው የዩቲዩብ ቻናላችን የተዘጋው። መረብ ሚዲያ በሚል በአዲስ ቻናል መተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ መረጃዎቻችን ለብዙዎች ይደርሱ ዘንድ የበኩሉን ይወጡ እያልን ወደ መረጃዎቻችን አለፍን። ቀዳሚ ወዳደረግነው መረጃችን አለፍን። ከዚህ ቀደም በትግሉ የነበሩና አገዛዙ ባቀረበላቸው የገንዘብ እንዲሁም የተለያዩ ጥቅማ ጥቅሞች ተታለው ትግሉን የከዱ ወጣቶች በአገዛዙ መረሸናቸው ተሰምቷል። እጃቸው የሰጡት ወጣቶች በመከላከያ ሰራዊት እንዲረሸኑ መደረጋቸውን የተገለጸው በፋኖ የተለያዩ አደረጃጀቶች ስር ተጠርንፈው ሲታገሉ የነበሩ ወጣቶች በአገዛዙ ባቀረበላቸው የገንዘብ ማማለያ ተታለው እጃቸውን የሰጡ ቢሆንም ነገር ግን ይሄው አገዛዙ እጃችሁን ሰጣችሁኛል አሁንማ የት ትደርሳላችሁ በሚል በአሰቃቂ ሁኔታ ረሽኗቸዋል። በተለይ በፋኖነት ለመታገል ለስልጠና የተሰባሰቡ ወጣቶችን በትግል ውስጥ ሆነው ያለ መሳሪያ ወይንም ጀሌ ሆነው የሚታገሉ ወጣቶችን መሳሪያ እንሰጣችኋለን፣ ብር ሰጥተን ወደ ቤተሰቦቻችሁ እንልካችኋለን በሚል የካድሬ ማተለያ እየሰበሰቡ እንደሚረሽኑ ታውቋል። ከቀናት በፊት በአንድ የአገዛዙ ወታደራዊ አመራር ለቅርብ ወዳጁ ስለ ድርጊቱ አፈጻጸም የተናገረ ሲሆን በቅርቡ አገዛዙ ካምፕ አምልጠው ፋኖን የተቀላቀሉ ወጣቶችም ከርሸናም አምልጠው እንደመጡ አሳውቀዋል። በቅርቡ በማታለያ ተይዘው የነበሩ 13 ወጣቶች ቃል የተገባላቸውን 94 ሺህ ብር ከተቀበሉ በኋላ ገንዘቡን ለቤተሰቦቻቸው እንድትልኩ ወደ ባንክ እንውሰዳችሁ በማለት በፓትሮል ታጅበው ወዳልታወቀ ስፍራ ወስደው 11ን እንደረሸኗቸውና ሁለቱ በተአምር ተርፈው ፋኖ እንደተቀላቀሉ ወታደራዊ ምንጮቻችን አረጋግጠዋል። በተያያዘ መረጃ አገዛዙ በአማራ ምድር የሚገኝ የትኛውንም ወጣት በብሔራዊ ውትድርና ምልመላ ስም እየሰበሰበ የመሰወርና የመረሸን ሰፊ እቅድ እንዳለውም ተገልጿል። ይህንን ድርጊት የተቃወሙ የአገዛዙ ወታደራዊ አባላትም እየተለቀሙ እየታሰሩ መሆኑን ውስጣዊ መረጃና ደህንነት ምንጮቻችን አጋልጠዋል። የተከበራችሁ መረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። በጎጃም ዛሬም ትንቅንቁ ቀጥሏል። የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር በአቸፈር ወንድዬ የአገዛዙ ወታደሮች ላይ ከባድ ጥቃት መሰንዘሩ ነው የታወቀው። በአቸፈር ወንድዬ ቀጠና ልዩ ቦታው ሐሙሴት ተብሎ በሚጠራው አካባቢ በመነሳት ወደ ልምታን የተንቀሳቀሰው የጠላት ኃይል በአገው ምድር ክፍለ ጦር ድባቅ ተመቷል። በዚህ ጥቃት ከወደ ፋኖ የተሰነዘረበትን እርምጃ መቋቋምና መመከት ያልቻለው የአገዛዙ ኃይል ከሙትና ቁስለኛ የተረፈው ነፍሱን ለማዳን እግሬ አውጪኝ መፈርጠጡ ነው የተነገረው። በዚህ ጥቃት በርካታ የአገዛዙ ኃይሎች ሙትና ቁስለኛ ተደርገዋል ተብሏል። ከዚህ በተጨማሪ በርካታ ቁጥር ያላቸው የብአዴን አገልጋይ የሚሊሻ አባላት በትንትናቸው ወጥቷል ሲል የአማራ ፋኖ ብሔራዊ ኃይል በጎጃም የጎጃም አገው ምድር ክፍለ ጦር የህዝብ ግንኙነት መምሪያ አሳውቋል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል በጎንደር ዘመቻ ቋራ ቃል ኪዳን በሚል በጎንደር የተለያዩ ቀጠናዎች ላይ ከባድ ተጋድሎን እያደረገ ነው። ዘመቻ የጀመረው ትላንት በስቲያ ሲሆን እስካሁን ባለው በጥላት ላይ ከባድ ጥቃት በመሰንዘር የውጊያ የበላይነትን መውሰዳቸውን አሳውቀዋል።
በደቡብ ጎንደር ዞን አንበሳሜ ወረዳ አርብ ገበያ ከተማ ውስጥ መሽጎ የነበረውን ጥላት ዛሬ ከሌሊቱ 11 ሰዓት ላይ ጀምሮ ጥቃት በመክፈት ከባድ ኪሳራን አደርሰውበታል። በተመሳሳይ በዚያው ዞን ፋርጣ ወረዳ ማህደረ ማርያም በሚባል አካባቢ ላይ ሰፍሮ የነበረው የብአዴን አገልጋይ የሆኑት የሚሊሻና አድማ ብተና አባላትን በሜጀር ጀነራል ባንታ ባተ ኮር ስር ጉና ክፍለ ጦር ስር የሚገኘው ገብረ መስቀል ብርጌድ በወሰደው እርምጃ በርካቶች ሙትና ቁስለኛ ሆነዋል። በተመሳሳይ ይኸው ገብረ መስቀል ብርጌድ በአለምሳጋ ቀጠና እንዲሁ በአገዛዙ ወታደሮች ላይ እርምጃ መውሰዱን የታወቀም። በተጨማሪም በፋርጣ ወረዳ ልዩ ቦታው ጠልዳ በሚባል ቀበሌ ላይ በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ሲገደሉ 7 የሚሆኑት መቁሰላቸው ታውቋል። የተከበራቸው ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። የጥላት ኃይል በጉባ ላፍቶ ወረዳ አዋስ ተብሎ የሚጠራው አካባቢ ለመያዝ ባደረገው ተደጋጋሚ ሙከራ በርካታ ወታደሮቹ እንደተገደሉበት ተሰምቷል። በውጊያ ኮረፋኖ በተተኮሰ ጥይት ከተገደሉ ወታደሮች በተጨማሪ እቅድ አበላሽታቸዋል የተባሉ የአማራ ተወላጅ የሆኑ በርካታ የመከላከያ ሰራዊት መስመራዊ መኮንኖች መረሸናቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በሌተናል ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ 801ኛ ኮርና 802ኛ ኮር ሰራዊት በሚደርስበት ተደጋጋሚ ጥቃት ተሽመርምሮ የሚይዘው የሚጨብጠው ማጣቱ ታውቋል። አልቻልንም፣ ከፋኖ ጋር መዋጋት አቅቶናል፣ መሞት ሰልችቶናል፣ ሌላ ፖለቲካዊ መፍትሄ ይፈለግ በሚል በየግምገማ መድረኩ የተናገሩ የመከላከያ ሰራዊት መስመራዊ የጦር መኮንኖችም ታፍነው የደረሱበት አለመታወቁ ተነግሯል። የገዢ ቡድን ወታደሮች ካለፈው ቀናት ጀምሮ በሰሜን ወሎ ዞን ጎባ ላፍቶ ወረዳ ከቃሊም በቅርብ ርቀት ልዩ ስሙ አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ባደረጉት ተደጋጋሚ ሙከራም ከባድ ሽንፈትን መከናነባቸውን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያም ለመረብ ሚዲያ አስታውቋል። ከቃሊም በቅርብ ርቀት የሚገኘው አዋስ ተብሎ የሚጠራውን አካባቢ ለመቆጣጠር ሙከራ ያደረገው ያገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ስር በሚገኙ ክፍለ ጦሮች በተፈጸመበት ተደጋጋሚ ደፈጣ ጥቃት ከባድ ኪሳራ እንደደረሰበት ነው የታወቀው። በተመሳሳይ በዚያው ጉባ ላፍቶ ወረዳ 032 ቅርጣንና ጭራራምባ በተባሉ አካባቢዎች ላይ በተካሄደው ውጊያ የአገዛዙ ኃይል ከባድ የሆነ የሰውና የንብረት ኪሳራን አስተናግዷል። በዚህ ቀጠና በሚፈጸምባቸው ተደጋጋሚ ደፈጣ ጥቃት የተሰላቹና በለስ የቀናቸው ያገዛዙ ወታደሮች አንዳንዶቹ ትጥቃቸውን እየጣሉ አንዳንዶቹ ደግሞ ከነሙሉ ትጥቃቸው ከአሃዳቸው እየከዱ መጥፋታቸውን ቀጥለዋል። የተከበረ